ሮቦቶች በፋብሪካና በሆስፒታል ብቻ ሳይሆን አሁን ደግሞ ወደ ገዳማት እየገቡ ነው። አስቡት፣ ሮቦቶች ለሰው ልጆች ጸሎት ሲያደርጉ። ይህ አስገራሚ ነገር የተከሰተው በእነዚህ ሁለት ሀገሮች ላይ ነው። አንደኛ፣ አዲሱ የደቡብ ኮሪያ ሮቦት። ጉዟችንን ወደ ደቡብ ኮሪያ ስናቀና አስገራሚ ዜና እናገኛለን። በደቡብ ኮሪያ በሚገኝ አንድ የቡድሂስት ቤተ መቅደስ ጋቢ የተሰኘ አዲስ ሮቦት አገልግሎት መስጠት ጀምሯል። ጋቢ የተነደፈው ሃይማኖታዊ ስነ ስርዓቶችን ለማገዝና ጎብኚዎችን ለማስተናገድ ነው። ይህም ቴክኖሎጂ በሃይማኖታዊ ልምምዶች ውስጥ ቦታ እየያዘ መምጣቱን የሚያሳይ የቅርብ ጊዜ ማሳያ ነው። ሁለተኛ፣ የቻይናው ዣያኔር። በሎንግጓንግ ገዳም የሚገኘው እና ዣያኔር የተሰኘው ዝነኛው ሮቦት መነኩሴ በቅርቡ የሰው ሰራሽ አስተውሎት ኤአይ ማሻሻያ ተደርጎለታል። ይህ ማሻሻያ ሮቦቱ የተወሳሰቡ የሰው ልጆች ስሜቶች እንዲረዳ እና ጥልቅ ለሆኑ የፍልስፍና ጥያቄዎች ይበልጥ ምክንያታዊ ምላሽ እንዲሰጥ ያስችለዋል። አስገራሚ ነው። የሰው ሰራሽ አስተውሎት ወደ መንፈሳዊ ዓለም ዘልቆ መግባቱ ለእናንተ ምን ይሰማቸዋል? ይህንን ልምምድ ሌሎች ሃይማኖቶች የሚቀላቀሉት ይመስላቸዋል? ሮቦቶች ነገ የሰውን ልጅ ቦታ ይተካሉ ወይስ ለበጎ ተግባር ማገዣ ብቻ ይውላሉ? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌሎችም ሼር አድርጉ። እንደዚህ አይነት አስገራሚ የቴክኖሎጂ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቻው።